በዚህ ቪዲዮ ላይ ደግሞ የምንነጋገረው ስለ ሪሌሽኖች ኮንሰፕት ይሆናል። እዚህ ጋር ሴት A እና ሴት B የሚባሉ ሁለት ስብስቦች ቢኖሩን በሴት A ወይንም በመጀመሪያው ስብስብ ውስጥ ኃይሌ ገብረስላሴ፣ ጥሩነሽ ዲባባና ቀነኒሳ በቀለ የሚባሉ አትሌቶች ቢኖሩ በሴት B ወይንም በሁለተኛው ስብስብ ደግሞ 5000 ሜትር፣ 10000 ሜትር፣ ማራቶን የሚባሉ ርቀቶች ወይንም ዲስታንሶች ቢኖሩ የመጀመሪያው ስብስብ ወይንም ሴት አትሌቶችን የያዘ ነው፣ ሁለተኛው ስብስብ ርቀቶችን የያዘ ነው። እንደዚህ በማየት ልትገምቱ እንደምትችሉት በሁለቱ ስብስቦች መካከል የሆነ ሪሌሽን አለ፣ ግንኙነት አለ። ለምሳሌ ኃይሌ 5000 ሜትር ሮጠ፣ ጥሩነሽ 10000 ሜትርን ሮጠች፣ ቀነኒሳ የማራቶን ሪከርድ ባለቤት ነው እያልን በሁለቱ ስብስቦች መካከል ያለውን ሪሌሽን ልንገልጽ እንችላለን። አሁን የፈጠርናቸው ሪሌሽኖች ከሴት A ወደ ሴት B ነው፣ ከመጀመሪያው ስብስብ ወደ ሁለተኛው ስብስብ ያለውን ግንኙነት ነው የገለጽነው። ነገር ግን ከፈለግን ከሴት B ወደ ሴት A ከሁለተኛው ስብስብ ወደ መጀመሪያው ስብስብ ያለን ግንኙነት ወይንም ሪሌሽን መግለጽ እንችላለን። ለምሳሌ 5000 ሜትር በኃይሌ ገብረስላሴ ተሮጠ፣ 10000 ሜትር በጥሩነሽ ዲባባ ተሮጠ፣ የማራቶን ሪከርድ የተያዘው በቀነኒሳ ነው እያልን ከርቀቶቹ ወደ አትሌቶቹ ከሴት B ወደ ሴት A ያለውን ሪሌሽን ገልብጠን መግለጽ እንችላለን። ሌላው እዚህ ጋር እንደምትመለከቱት አንድ የሴት A አባል ከተለያዩ የሴት B ኤሌመንቶች ጋር ሪሌሽን ሊኖረው ይችላል። ይሄንንም ስንገልጸው ልክ እንደዚህ ቅንፋችን ውስጥ ኃይሌ 5000 ሜትር ብለን ልንገልጽ እንችላለን። ይህ ሪሌሽን ከሴት A ወደ ሴት B ኃይሌ ከ5000 ሜትር ጋር ያለውን ሪሌሽን የሚገልጽ ነው። ስናነባውም ኃይሌ 5000 ሜትር ሮጠ ብለን ልንገልጸው እንችላለን። ከፈለግን ኃይሌ 10000፣ ኃይሌ ማራቶን እያልን ኃይሌ ከሴት B ኤሌመንቶች ጋር ያሉትን ሪሌሽኖች ልንገልጽ እንችላለን። በሌላ በኩል ጥሩነሽ 5000፣ ጥሩነሽ 10000፣ ጥሩነሽ ማራቶን፣ ቀነኒሳ 5000፣ ቀነኒሳ 10000፣ ቀነኒሳ ማራቶን እያልን በሴት A እና በሴት B ኤሌመንቶች መካከል ያለውን ሪሌሽን ልክ እንደዚህ መግለጽ እንችላለን። አሁን እዚህ ጋር እንደምትመለከቱት በሴት A እና በሴት B መካከል ያሉትን ሪሌሽን ለመግለጽ የሴት A እና የሴት B ኤሌመንቶች አንድ ላይ በፔር ጥንድ አድርገን ያስቀመጥናቸው። መጀመሪያ የሴት A አባላት አትሌቶች አሉ፣ ከዛ ቀጥሎ የሴት B አባላት ዲስታንሶች አሉ። ሪሌሽናችን ከሴት A ወደ ሴት B ከአትሌቶቹ ወደ ዲስታንሱ ነው። ነገር ግን ይህንን ሪሌሽን ብንገለብጠው ከሴት B ወደ ሴት A ብናረገው ሁሉም ነገር ልክ እንደዚህ የተገለበጠ ይሆናል። መጀመሪያ ዲስታንሶቹ ይኖራሉ፣ ከዛ በኋላ አትሌቶቹ ይኖራሉ ማለት ነው። በዚህኛው ኬዝ ላይ ሪሌሽናችን ከሴት B ወደ ሴት A ነው፣ ከዲስታንሱ ወደ አትሌቶቹ ነው ማለት ነው። መልሰን ከገለበጥነው ሪሌሽናችን ተመልሶ ከሴት A ወደ ሴት B ከአትሌቶቹ ወደ ዲስታንሶቹ ይሆናል ማለት ነው። እዚህ ጋር ግን በደንብ አንድ ኖቲስ ማድረግ ያለብን ነገር ኃይሌ 5000 ብለን ስንጽፍ ሪሌሽናችን ከኃይሌ ወደ 5000 ሜትር ነው። ይሄ ማለት ይሄንን ስንገልጸው ኃይሌ የ5000 ሜትር ሪከርድ ባለቤት ነበረ ልንል እንችላለን። ነገር ግን 5000 ኃይሌ ብለን ስንገለብጠው ግን ሪሌሽናችን የተለየ ነው። ምክንያቱም መቼስ 5000 ሜትር የኃይሌን ሪከርድ ሰበር አንልም፣ ሴንስ አይሰጥም። ይሄ ማለት ኃይሌ 5000 ማለትና 5000 ኃይሌ ማለት በጣም የተለያዩ ሪሌሽኖች ናቸው ማለት ነው። ይሄ ማለት የነዚህ ፔሮች የነዚህ ጥንዶች ቅደም ተከተላቸው ወይንም ኦርደራቸው ማተር ያደርጋል ማለት ነው። ስለዚህ እኛ መግለጽ የምንፈልገው ሪሌሽን ከሴት A ወደ ሴት B ከሆነ ቅንፋችንን እንከፍታለን፣ መጀመሪያ አትሌቱን እንጽፋለን፣ ከዛ በኋላ ርቀቱን እንጽፋለን ማለት ነው። ይሄ ሲሆን ሪሌሽናችን ከሴት A ወደ B ይሆናል። ከዛ ውጪ መሆን አይችልም፣ ቦታ መቀየር አንችልም። ስለዚህ የነዚህ ፔሮች የነዚህ ጥንዶች ኦርደር ማተር ያደርጋል። ስለዚህ እነዚህን ኦርደርድ ፔር እንላቸዋለን። ስለዚህ በዚህ ኬዝ ላይ ሪሌሽናችን ከሴት A ወደ ሴት B ከሆነ በአትሌቶቹ ቦታ የምናስገባው ግዴታ የሴት A አባል መሆን አለበት። በዲስታንሱ ቦታ ደግሞ የምናስገባው ግዴታ የሴት B አባል መሆን አለበት ማለት ነው። ስለዚህ የኦርደርድ ፔሮች ኦርደር ማተር ያደርጋል፣ ቅደም ተከተላቸው ማተር ያደርጋል ማለት ነው። ሐሳቡን ጠቅለል ስናደርገው በእነዚህ ሁለት ስብስቦች መካከል ሪሌሽን ካለ ያላቸውን ግንኙነት ስንገልጸው ለምሳሌ በኃይሌና በ10000 ሜትር መካከል ሪሌሽን ካለ የስብስብ ምልክታችንን እንከፍታለን። ኃይሌ 10000 ሜትር ብለን እንጽፋለን፣ ኮማ
በጥሩነሽና በ5000 ሜትር መካከል ሪሌሽን ካለ ጥሩነሽ 5000 ሜትር ብለን እንጽፋለን። በቀነኒሳና በማራቶን መካከል ሪሌሽን ካለ ኮማ ቀነኒሳ ማራቶን ብለን እንጽፋለን። ያሉት ሪሌሽን አጠቃላይ እነዚህ ከሆኑ ስብስባችንን እንዘጋለን። ስለዚህ እነዚህ 3 ኦርደርድ ፔሮች ወይንም የነዚህ 3 ኦርደርድ ፔሮች ስብስብ በሁለቱ ስብስቦች መካከል ያለውን ሪሌሽን ይገልጻል ማለት ነው። ለዛ ነው በመጽሐፋችን ላይ ሪሌሽንን ዲፋይን ሲያደርገው ሴት ኦፍ ኦርደርድ ፔርስ እያለ ዲፋይን የሚያደርገው የኦርደርድ ፔሮች ስብስብ ስለሆነ ማለት ነው። እነዚህን ሐሳቦች በደንብ ኮንሰፕቹዋሊ እንድንረዳ ሌላ ቀላል ምሳሌ ልስጣችሁ። እዚህ ጋር ሴት ኤ እና ሴት ቢ የሚባሉ ሁለት ስብስቦች ቢኖሩ በሴት ኤ ውስጥ 1 2 3 4 የሚባሉ ኤሌመንቶች ቢኖሩ በሴት ቢ ውስጥ ደግሞ በሁለተኛው ስብስብ ውስጥ 1 4 9 16 የሚባሉ ቁጥሮች ቢኖሩና በእነዚህ ሁለቱ ስብስቦች መካከል ሪሌሽን ቢኖር ለምሳሌ በአንድና በአንድ መካከል ሪሌሽን ቢኖር ሪሌሽኑን ለመግለጽ አንድ እናረጋለን በኦርደርድ ፔር መልክ ስናስቀምጠው ማለት ነው። በሁለትና በአራት መካከል ካለ 2 4 ብለን እናስቀምጣለን። በ3 እና በ9 መካከል ሪሌሽን ካለ 3 9 ብለን በኦርደርድ ፔር መልክ እናስቀምጣለን። በ4 እና በ16 መካከል ሪሌሽን ካለ 4 16 ብለን በኦርደርድ ፔር መልክ እናስቀምጣለን። የነዚህ ኦርደርድ ፔሮች ስብስብ ደግሞ በሁለቱ ስብስቦች መካከል ያለውን ሪሌሽን ይገልጻል ማለት ነው። ይሄ ሪሌሽን ቢገለበጥ ሪሌሽናችን ከቢ ወደ ኤ ቢሆን ኦርደርድ ፔሮቻችንም ይገለበጣሉ። 1 1 4 2 9 3 16 4 ይሆናሉ ማለት ነው። ተገልብጠው ወደ ኋላ ስንመልሰው ተመልሰው ወደ ነበሩበት ይሆናሉ። የነዚህ ኦርደርድ ፔሮች ስብስብ ሪሌሽንን ይገልጻሉ። ለዛ ነው አሁንም ሪሌሽንን ሴት ኦፍ ኦርደርድ ፔርስ እያለን ሪፈር የምናደርገው። አሁንም እዚህ ጋር ልብ በሉ፣ ኦርደራቸው ማተር ያደርጋል። ኦርደራቸውን ስታቃየሩ ከቢ ወደ ኤ ወይንም ከኤ ወደ ቢ ያደረጋችሁት ስለሆነ ማተር ያደርጋል። ይሄ ነገር በደንብ ግልጽ ከሆነልን ሪሌሽናችን ከሴት ኤ ወደ ሴት ቢ ከሆነ ሪሌሽናችን የሚነሳው ከሴት ኤ ነው ማለት ነው። ሪሌሽናችን የሚነሳበትን ስብስብ ዶሜን እንለዋለን። ሪሌሽናችን የሚደርስበትን ስብስብ ደግሞ ሬንጅ እንለዋለን። ስለዚህ በዚህ ኬዝ ላይ ሪሌሽናችን ከኤ ወደ ቢ ነው። የኤ ስብስብ ዶሜናችን ነው፣ የቢ ስብስብ ደግሞ ሬንጃችን ነው ማለት ነው። ሪሌሽናችንን ብንገለብጠው ዶሜንና ሬንጁም አብሮ ይገለበጣል። ምክንያቱም ሪሌሽናችን ከቢ ወደ ኤ የሚሆን ከሆነ ቢ ዶሜን ትሆናለች መነሻ ስለሆነች፣ ኤ ደግሞ ሬንጅ ትሆናለች መድረሻ ስለሆነች ማለት ነው። መልሰን ከገለበጥ ነው አሁንም ተመልሶ ዶሜንና ሬንጃችንም ይገለበጣል። ዶሜን መነሻ ነው፣ ሬንጅ መድረሻ ነው። ይህ ማለት በኦርደርድ ፔሮቻችን ላይ የመጀመሪያዎቹ ተርሞች በዚህ ኬዝ ላይ 1 2 3 4 የሴት ኤ ወይንም የዶሜኖቻችን አባላት ናቸው። ይህ ማለት በኦርደርድ ፔሮቻችን ላይ የመጀመሪያዎቹ ተርሞች የዶሜን አባላት ናቸው። በአንጻሩ ሁለተኛዎቹ ተርሞች 1 4 9 16 ደግሞ የሴት ቢ ኤሌመንት ናቸው። ከዚህ የምንረዳው ኤ እና ቢ የሚባሉ ሁለት ስብስቦች ካሉ ኤክስ የኤ ኤሌመንት ከሆነ ዋይ ደግሞ የቢ ኤሌመንት ከሆነ ሪሌሽናችን ከኤ ወደ ቢ የሚሆን ከሆነ ኦርደርድ ፔራችን ኤክስ ዋይ ይሆናል። ሪሌሽናችን ከሴት ኤ ስለሚነሳ ሴት ኤ ዶሜናችን ይሆናል፣ ሴት ቢ ደግሞ ሬንጃችን ይሆናል። በኦርደርድ ፔራችን ላይ የመጀመሪያዋ ተርም የሴት ኤ የዶሜናችን አባላት ዋይ ወይንም ደግሞ ሁለተኛዋ ተርም የሴት ቢ ወይንም የሬንጃችን አባል ናት ማለት ነው። እዚህ ጋር ሌላው ማንሳት የሚገባን ሐሳብ ሪሌሽኖችን በተለያየ መንገድ ሪፕሬዘንት ልናረጋቸው እንችላለን፣ ልንገልጻቸው እንችላለን። ከፈለግን አሁን እንዳየነው በኦርደርድ ፔሮች ልንገልጻቸው እንችላለን። ልክ እንደዚህ በኮረስፖንደንስ ቀስት እያደረግን ማሳየት እንችላለን። ከፈለግን በግራፍ ማሳየት እንችላለን። በሚቀጥሉ ቶፒኮች ላይ ሪሌሽኖችን እንዴት ግራፍ እንደምናደርግ በደንብ እናያለን። በኢኩዌዥኖች መልክ ልንገልጻቸው እንችላለን። በኢኒኳሊቲዎች መልክ ልንገልጻቸው እንችላለን። ወይንም ደግሞ ኢኩዌዥንና ኢኒኳሊቲን አንድ ላይ ኮምባይን አድርገን ልንገልጻቸው እንችላለን ማለት ነው። እስካሁን እየተነጋገርንባቸው ያሉትን ሐሳቦች በደንብ እንድንረዳ አንዳንድ ኤግዛምፕሎች እንስራ። ይህ ኤግዛምፕል የሚጠይቀን በዚህ በተሰጠን ሪሌሽን ላይ ዶሜንና ሬንጃቸውን ፈልጉ ነው የሚለን። ቅድም እንደተነጋገርነው በኦርደርድ ፔሮች ላይ የመጀመሪያዎቹ ተርሞች የሚሆኑት ዶሜን ነው። ስለዚህ በዚህ ሪሌሽን ላይ ዶሜናችን 45 48 41 46 እና 50ን የያዘ ስብስብ ነው ማለት ነው። በኦርደርድ ፔራችን ላይ ሁለተኛዎቹ ተርሞች ደግሞ የሪሌሽናችን ሬንጅ ነው የሚሆኑት ብለናል። ስለዚህ ሬንጃችን በዚህ ስብስብ ላይ 65 68 62 66 እና 70ን የያዘ ስብስብ ነው ማለት ነው። እስቲ አሁንም ሌላ ኤግዛምፕል እንይ። በዚህኛው ኤግዛምፕል ላይ ደግሞ በቴብሉ ላይ በአንድ ጎን የተለያዩ ሴክሽኖች
በአንድ ጎን ደግሞ እያንዳንዱ ሴክሽን ያለውን የተማሪ መጠን ይገልጻል። ይሄ ማለት የመጀመሪያው ሴክሽን 49 ተማሪ ያለው፣ ሁለተኛው ሴክሽን 51 ተማሪ ያለው፣ ሶስተኛው ሴክሽን 48 ተማሪ ያለው፣ አራተኛው ሴክሽን 50 ተማሪ ያለው። ስለዚህ ይህንን ቴብል በስብስብ መልክ ብንገልጸው ሁለት ስብስቦች ይኖሩናል ኤ እና ቢ የሚባሉ። የመጀመሪያው ስብስብ ላይ ሴክሽን 1፣ ሴክሽን 2፣ ሴክሽን 3፣ ሴክሽን 4 ይኖራሉ። ይሄ ማለት የመጀመሪያው ስብስብ ውስጥ ያሉት ሴክሽኖች ወይንም ክፍሎች ናቸው። በሁለተኛው ስብስብ ውስጥ ደግሞ 49፣ 51፣ 48፣ 50 ይኖራሉ። በሁለተኛው ስብስብ ውስጥ ደግሞ ያሉት ነምበር ኦፍ ስቱደንትስ ወይንም የተማሪዎች ብዛት ይሆናሉ ማለት ነው። ሴክሽን 1 ከ49 ጋር ሪሌሽን አለው። ምክንያቱም በሴክሽን 1 ውስጥ ያሉት የተማሪዎች ብዛት 49 ስለሆነ። ስለዚህ ይህንን ሪሌሽን በኦርደርድ ፔር መልክ ሴክሽን 1 49 ብለን ልክ እንደዚህ ልንገልጸው እንችላለን ማለት ነው። ሴክሽን 2 ከ51 ጋር ሪሌሽን አለው። ሴክሽን 2 51 ብለን እንጽፋለን። ሴክሽን 3 ከ48 ጋር ሪሌሽን አለው። ሴክሽን 3 48 ብለን እንጽፋለን። ሴክሽን 4 ከ50 ጋር ሪሌሽን አለው። ሴክሽን 4 50 ብለን እንጽፋለን። የእነዚህ ኦርደርድ ፔሮች ስብስብ በሴት ኤ እና በሴት ቢ መካከል ያለውን ሪሌሽን ይገልጻል። አሁን እንደተነጋገርነው ሪሌሽናችን ከሴት ኤ ወደ ሴት ቢ ስለሆነ ሴት ኤ የሴክሽኖቹ ስብስብ ዶሜናችን ነው። ይሄ ማለት በዚህ ሪሌሽን ላይ ዶሜኖቻችን ሴክሽን 1፣ ሴክሽን 2፣ ሴክሽን 3፣ ሴክሽን 4ን የያዘ ስብስብ ነው ማለት ነው። በአንጻሩ ሪሌሽናችን ከሴት ኤ ወደ ሴት ቢ ስለሆነና ማረፊያችን ቢ ስለሆነ ሴት ቢ ደግሞ ሬንጅ ይሆናል ማለት ነው። ስለዚህ በዚህ ሪሌሽን ላይ ሬንጃችን የሚሆኑት 49፣ 51፣ 48፣ 50ን የያዘ ስብስብ ነው ማለት ነው። እስቲ አሁንም ሌላ ጥያቄ እንስራ። በዚህኛው ጥያቄ ላይ የተሰጠን ሪሌሽን ይህ ሪሌሽን ነው። እንደምትመለከቱት የኦርደርድ ፔሮቹ ሪሌሽን የተሰጠን በሴት ቢልደር ሜትድ ነው። እዚህ ጋር ያሉት ኤክስ እና ዋይ ኦርደርድ ፔሮች ቢሆኑ ዋይ ከኤክስ ስኩዌር ጋር እኩል ነው። ኤክስ ደግሞ ወይ ኔጌቲቭ 2 ወይ ኔጌቲቭ 1 ወይ 0 ወይ 1 ወይ 2 ናት ነው የሚለን። ልብ በሉ ኦርደርድ ፔራችን ኤክስ ዋይ ነው። ይህ ማለት ከኤክስ ወደ ዋይ ነው። ዋይ ማለት ኤክስ ስኩዌር ማለት ነው። ኤክስ ማለት ደግሞ ወይ ኔጌቲቭ 2 ናት ወይ ኔጌቲቭ 1 ናት ወይ 0 ናት ወይ 1 ናት ወይ 2 ናት ነው የሚለን። ስለዚህ ይህንን የተሰጠን ሪሌሽን ቪዥዋሊ በስብስብ መልክ ስናስቀምጠው ኤክስ እና ዋይ የሚባሉ ሁለት ስብስቦች ይኖሩናል። ኤክስ ወይ ኔጌቲቭ 2 ወይ ኔጌቲቭ 1 ወይ 0 ወይ 1 ወይ 2 ናት ተብለናል። ዋይ ደግሞ የኤክስ ስኩዌር ነው ተብለናል። ይሄ ማለት ኔጌቲቭ 2 ስኩዌር ሲሆን 4 ይሆናል። ስለዚህ ሪሌሽናችን ኔጌቲቭ 2 4 ይሆናል። ኔጌቲቭ 1 ስኩዌር ሲሆን 1 ይሆናል። ስለዚህ ኦርደርድ ፔራችን ኔጌቲቭ 1 1 ይሆናል። 0 ስኩዌር ስትሆን 0 ናት 0 0፣ 1 ስኩዌር ስትሆን 1 ነው 1 1፣ 2 ስኩዌር ስትሆን 4 ናት 2 4 ይሆናል ማለት ነው። አሁን የተሰጠን ሪሌሽን ኦርደርድ ፔሮች ዘርዝረን አውጥተናል። ሪሌሽናችን ከኤክስ ወደ ዋይ ስለሆነ የኤክስ ስብስብ ዶሜናችን ይሆናል። ይሄ ማለት በዚህ ሪሌሽን ላይ ዶሜናችን ኔጌቲቭ 2 ኔጌቲቭ 1 0ን 1 እና 2ን የያዘ ነው ማለት ነው። በአንጻሩ ሬንጃችን ደግሞ የዋይ ስብስብ ነው የሚሆነው። ይሄ ማለት ሬንጃችን 4ን 1ን 0ን የያዘ ነው ማለት ነው። እስቲ አሁንም አንድ ሌላ ተጨማሪ ጥያቄ እንስራ። እዚህኛው ጥያቄ ላይ ደግሞ ሪሌሽናችን እየተሰጠን በግራፍ መልክ ነው። እዚህ ጋር እንደምትመለከቱት እችኛዋ ፖይንት ወደ ላይ 2 ወደ ጎን 1 ስንሄድ የምናገኛት ናት። ይሄ ማለት ኦርደርድ ፔራችን 1 2 ነው። እችኛዋ ፖይንት ወደ ላይ 4 ወደ ጎን 1 ስንሄድ የምናገኛት ናት። ይሄ ማለት ኦርደርድ ፔራችን 1 4 ነው። እችኛዋ ፖይንት ወደ ላይ 4 ወደ ጎን 3 ስንሄድ የምናገኛት ናት። ስለዚህ ኦርደርድ ፔራችን 3 4 ይሆናል። እችኛዋ ፖይንት ወደ ላይ 4 ወደ ጎን ኔጌቲቭ 2 ስንሄድ የምናገኛት ናት። ስለዚህ ኔጌቲቭ 2 4 ይሆናል። እችኛዋ ፖይንት ወደ ታች ኔጌቲቭ 4 ወደ ጎን 1 ስንሄድ የምናገኛት ናት። ስለዚህ ኦርደርድ ፔራችን 1 ኔጌቲቭ 4 ይሆናል። አሁን በግራፍ መልክ የተሰጠንን ሪሌሽን ኦርደርድ ፔሮች አግኝተናል። እነዚህን ኦርደርድ ፔሮች ስትመለከቷቸው ቅድም እንደተነጋገርነው የመጀመሪያዎቹ ተርሞች የሪሌሽናችን ዶሜን አባላት ናቸው። ከነዚህ ቁጥሮች ውስጥ ደግሞ እንደምትመለከቱት 3 አንዳንዶች አሉ በኦሬንጅ ከለር ያረኳቸው። ይሄ ማለት 3 ኦርደርድ ፔሮች ተመሳሳይ የሆነ ዶሜን ያላቸው ማለት ነው። በግራፉም ላይ ስትመለከቷቸው በአንድ ቨርቲካል ላይን ላይ ነው ያሉት። ይሄ ማለት በግራፋችን ላይ በአንድ ቨርቲካል ላይን ላይ ያሉ ኦርደርድ ፔሮች ወይንም ፖይንቶች ተመሳሳይ የሆነ ዶሜን ያላቸው ማለት ነው። ይሄ ማለት አጠቃላይ የሪሌሽናችን ዶሜን ኔጌቲቭ 2 1ንና 3ን የያዘ ነው። በአንጻሩ ወደ ሬንጅ ስንመጣ በኦርደርድ ፔሮቻችን ላይ ሁለተኛዎቹ ተርሞች የሬንጃችን ኤሌመንት ናቸው ብለናል። በዚህኛው ኬዝ ላይም እንደምትመለከቱት 3ቱ ኦርደርድ ፔሮች ተመሳሳይ የሆነ ሬንጅ ነው ያላቸው። የሁሉም 4 ነው። በግራፉም ላይ ስትመለከቱ እነዚህ 3ቱ ፖይንቶች በተመሳሳይ ሆሪዞንታል ላይን ላይ ነው ያሉት። ይሄ ማለት በግራፋችን ላይ በተመሳሳይ ሆሪዞንታል የሆነ ላይን ላይ ያሉ ፖይንቶች ተመሳሳይ የሆነ ሬንጅ ነው የሚኖራቸው ማለት ነው። የአጠቃላይ
ሪሌሽናችን ሬንጅ ደግሞ 4ን 2ን -4ን የያዘ ይሆናል። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።